ሰሞንኛው የኤርትራ የነጻነት በዓልን ተከትሎ ከወደ አስመራ በየቀኑ አዳዲስ መረጃዎች በመውጣት ላይ ይገኛሉ። በኤርትራ የጦር ጀቶች ጉዳይ የተነሳው ውዝግብም እንደቀጠለ ነው። ፕሬዝዳንቱ ኢሳያስ አፈወርቂ ሰሙ የተባሉት መርዶስ ምንድን ነው? ይህን በተመለከተ ያለ ነገርን ታደምጣላችሁ። በለቱ ከወደ አዲስ አበባ አሳሳቢ መረጃ ተሰምቷል። መረጃውን ይፋ ያደረገው መንግስታዊ ተቋም ህዝቡ ከፍተኛ ጥንቃቄ እንዲያደርግም የማሳሰቢያ መልእክትን አስተላልፏል። አጠር ያለውን ይህንን ጠቃሚ መረጃም አብራችሁን ከቆያችሁ ታደምጣላችሁ። የኢትዮጵያን ድንበር ተሻግሮ ጥቃት የፈጸመውን ጦር የተመለከተውን መረጃ እንደዚሁም ጠቅላይ ሚኒስትሩ በሮም ከጳጳሱ ጋር መገናኘታቸውን በሚመለከት የተሰማውን ነገርም በዕለቱ አስደምጣችኋለሁ። ወደ ዝርዝር ዘገባው ነው ማሻገራችሁ። ቀዳሚ ማደርገው ከኤርትራ ጉዳይ ጋር የተያያዘውን ነው። ሰሞንኛውን የኤርትራ ነጻነት በዓል ተከትሎ ከወደ አስመራ በየቀኑ አዳዲስ መረጃዎች በመውጣት ላይ ይገኛሉ። በ34ኛው የነጻነት በዓል ማግስት በኤርትራ ሰማይ ላይ ታይተዋል በተባሉት የጦር ጀቶች ዙሪያ አንድ አነጋጋሪ መረጃም ወጥቷል። ይህ በእንዲህ እንዳለ ከነጻነት በዓሉ ማግስት ኢሳያስ የረጅም ዓመታት አጋራቸውንና ቀኝ እጃቸውን ማጣታቸው ተሰምቷል። 34ኛውን የነጻነት በዓል አስመልክቶ በአስመራ ሰማይ ላይ የጦር ጀቶች ትርኢት መቅረቡን የተመለከቱ በምስል የተደገፉ መረጃዎች ትላንት አንስቶ በስፋት ተንሸራሽረዋል። ታዲያ በርካቶች እየሻከረ እንደመጣ ከሚነገርለት የኢትዮጵያና ኤርትራ ግንኙነት ጋር በማገናኘት ምስሎቹን አጋርተዋል። በተለያዩ ሀገራት የሚገኙ ኤርትራውያን 34ኛውን የኤርትራ ነጻነት በዓል ባለፈው ቅዳሜ ያከበሩ ሲሆን በኤርትራ ደግሞ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የሀገሪቱ የፖለቲካና ወታደራዊ አመራሮች በተገኙበት ነው የተከበረው። ታዲያ የአስመራው አከባበር በተለያዩ ትርኢቶች የታጀበ እንደሆነና የሀገሪቱ አየር ኃይል ያደረገውን የአየር ትርኢት የሚያሳዩ ምስሎች እንደተጋሩም መነገሩን የምታውቁት ነው። ታዲያ እነዚህ የተጋሩትን ምስሎች በተመለከተ የነ ኤልያስ መሰረት ኢትዮ ቼክ አደረኩ ባለው ማጣራት ትክክለኛ ያልሆነ ነገር አለ ብሏል። ምስልን በምልሰት መፈለጊያ መገልገያዎች በመጠቀም ባደረኩት ማጣራት ምስሎቹ ከዓመታት በፊት የተነሱ ናቸው ሲል ነው የተናገረው። ምስሎቹ በተለያዩ ጊዜያት በተለያዩ ድረገጾች ላይ ሲጋሩ የቆዩ ሲሆን አንዳንዶቹ ከ15 ዓመታት በፊት የተነሱ ናቸውም ተብሏል። ይህ በዚህ እንዳለ ከነጻነት በዓል ማግስት ኢሳያስ ከባድ መርዶን ሰምተዋል ነው የሚባለው። 34ኛውን የነጻነት በዓል ከሰሞኑ ያከበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀኝ እጃቸው የሆነ አጋራቸውን አጥተዋል ነው የተባለው። እኚህ የኢሳያስ ወዳጅ ከኤርትራ የትጥቅ ትግል ጀምሮ እስከ መንግስታዊው ስልጣን ድረስ በበርካታ የፖለቲካ ስልጣንና በዲፕሎማሲያዊ ግንኙነቶች ሳይቀር አብረው የሰሩ ሰው ናቸው። በኤርትራ የነጻነት ትግል ውስጥ ተሳትፈው ከዚያም ኤርትራ ሀገር ከሆነች በኋላ እስከ መጨረሻው ድረስ በመንግስታዊ ስልጣን ውስጥ የቆዩ ጥቂት ሰዎች መካከል አንዱ እንደሆኑም ነው የሚነገረው። እኚህ ሰው የ87 ዓመቱ ወልደ ሚካኤል አብርሃ ሲሆኑ ከዚህ ዓለም በሞት ተለይተዋል። የወልደ ሚካኤል አብርሃን ሞት በትዊተር ገጻቸው ይፋ ያደረጉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ራሳቸው ከትጥቅ ትግል ጀምሮ ኤርትራ ሀገር እስከሆነችበት እስከ አሁን ወቅት ድረስ ከኢሳያስ ጋር ጸንተው ዛሬም ድረስ ከቀጠሉ ጥቂት ሰዎች መካከል አንዱ እንደሆኑ ነው የገለጹት። በዚሁ የትዊተር ገጻቸው ላይ ባሰፈሩት መልእክት የሰውየውን ታሪክ ያስነበቡት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል እንደ አውሮፓውያን አቆጣጠር በ1974 የኤርትራን የትጥቅ ትግል የተቀላቀሉ መሆኑንም አስታውሰዋል። ኤርትራ ሀገር ከሆነች በኋላም በተለያዩ ግዛቶች በአስተዳዳሪነት ከሰሩ በኋላ በፕሬዝዳንት ኢሳያስ ካቢኔ ውስጥ በሁለት የሚኒስትርነት ቦታዎች እንዳገለገሉም የማስታወቂያ ሚኒስትሩ አስታውቀዋል። ወልደ ሚካኤል አብርሃ በመጨረሻም በጀርመን የኤርትራ አምባሳደር ሆነው እንደሰሩ ነው መረጃው ያመላከተው። በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሌላ መረጃ ከወደ አዲስ አበባ አሳሳቢ መረጃ ተሰምቷል። መረጃውን ይፋ ያደረገው መንግስታዊ ተቋም ህዝቡ ከፍተኛ ጥንቃቄ እንዲያደርግ ጭምር የማሳሰቢያ መልእክትን አስተላልፏል። ይህም በርካቶችን አስደንግጧል። ከወደ አዲስ አበባ በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ነው የተነገረው። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ የሸገር ሬዲዮ ዘገባ ነው ያመላክተው። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ ሙላት ተስፋዬ
በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ሕጋዊ እርምጃ እየወሰድን ነው ሲሉ ለጣቢያው የገለጹ ሲሆን አሁን ላይ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ጠቅሰዋል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችንና የቅጣት መጠንን ከፍ ማድረግ እንደሚያስፈልግ አስገንዝበዋል ነው የተባለው። አሳሳቢ መረጃ ነው። የኢትዮጵያን ድንበር ተሻግሮ ጥቃት ስለፈጸመው ጦር የተሰማውን ነገር ላጋራ አስከትዬ ከጎረቤት ሀገር የተነሳውና በትጥቅ የተደራጀው ጦር ወደ ኢትዮጵያ ግዛት ዘልቆ በመግባት ጥቃት አድርሷል ተባለ። በጋምቤላ ክልል ከዲማ ወረዳ ወደ ጎግ ወረዳ ፒኒዮድ ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎች ፈጽሞት በተባለ ጥቃት ከ5 በላይ ሰዎች መገደላቸውንና በርካቶች መቁሰላቸውን ነዋሪዎች መናገራቸውን ጠቅሶ አዲስ ስታንዳርድ ዘግቧል። አንድ ነዋሪ የሙርሌ ታጣቂዎች ከትላንት በስቲያ ጠዋት 1 ሰዓት አካባቢ በአውቶቡስ ላይ ተኩስ መክፈታቸውንና በዚህም የ5 ሰዎች ሕይወት ወዲያውኑ ማለፉን ነው የተናገሩት። ከሟቾቹ ውስጥ ሴቶች እንደሚገኙበት የጠቀሱት እኚሁ ነዋሪ ጥቃቱን አሰቃቂ ሲሉ መግለጻቸውን ዘገባው አመላክቷል። የሟቾቹ የቀብር ስነ ስርዓት ጥቃቱ በተፈጸመበት ዕለት በዲማ ወረዳ መፈጸሙን የተነገረው። ሌላኛው ነዋሪ በበኩላቸው ጥቃቱ መፈጸሙን አረጋግጠው ከዲማ ወረዳ መንገደኞችን ይዞ ወደ ፒኒዮድ ከተማ ሲጓዝ የነበረው አውቶቡስ ከዲማ ሳይወጣ የተኩስ ሩምታ እንደተከፈተበት ነው የተናገሩት። ተኩሱን ተከትሎ የአውቶቡሱን ሾፌር ጨምሮ በአጠቃላይ ከ5 በላይ ሰዎች መገደላቸውንም ገልጸዋል። በጥቃቱ ሕይወታቸውን ካጡት በተጨማሪ በርካታ ተሳፋሪዎች መቁሰላቸውን የገለጸው ዘገባው ቁስለኞቹ ባርማዶ 05 ቀበሌ በሚገኘው ጋምቤላ አጠቃላይ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሚገኝም አመላክቷል። አካባቢው በተለይ ከደቡብ ሱዳን በሚመጡ የሙርሌ ታጣቂዎች ተደጋጋሚ ጥቃት እንደሚፈጸምበት የሚናገሩት ነዋሪዎች የሰዎች ሕይወት በተለያየ ጊዜ እየተቀጠፈ በመሆኑ ከሁለቱም መንግስታት በኩል አስቸኳይ እልባት እንዲሰጠው ነው የጠየቁት። በዚህ ሰዓት አካባቢው በፌዴራልና የክልል ጸጥታ አካላት ቁጥጥር ስር መሆኑንም ጠቁመዋል። ጥቃቱን አስመልክቶ የጋምቤላ ፖሊስ ኮሚሽን ባወጣው መግለጫ ከዲማ ወደ ጋምቤላ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ በተከፈተ ተኩስ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ደርሷል ያለ ሲሆን የሙርሌ ታጣቂዎች መነሻቸውን ከደቡብ ሱዳን በማድረግ ወደ ኢትዮጵያ ድንበር ዘልቀው በመግባት ከብት መዝረፍን፣ የማዕድን ስፍራዎችን መቆጣጠርን ጨምሮ ሌሎች አደገኛ የወረራ ተግባራትን በመፈጸም ላይ ይገኛሉም ብሏል። ታጣቂዎቹ የጥፋት አድማሳቸውን በማስፋት የደቡብ ሱዳንን ባንዲራ ጭምር በኢትዮጵያ ግዛት ውስጥ በመትከል እንደዚሁም አሁን እየታየ እንዳለው የደፈጣ ጥቃት በማድረስ ከባድ የደህንነት ስጋትን ፈጥረዋልም ነው እየተባለ ያለው። በመጨረሻም ባለፈው ሳምንት ይፋዊ የአውሮፓ ጉዟቸውን በፈረንሳይ አሃዱ ብለው የጀመሩት ጠቅላይ ሚኒስትሩ አብይ አህመድ ከፓሪስ መልስ ወደ ሮም እንዳቀኑ ነው የተሰማው። አብይ ወደ ሮም ሲያቀኑ ከሁሉ አስቀድመው በቫቲካን ባደረጉት ጉብኝት ከቅርብ ሳምንታት በፊት ፖፕ ፍራንሲስን በመተካት የካቶሊክ ቤተክርስቲያን ጳጳስ የሆኑትን ፖፕ ሊዮን አግኝተው አነጋግረዋል። አብይ በዚያው በጣሊያን ቆይታቸው ህዳሴ ግድብን ከሚገነባው ኩባንያ ሳሊኒ ኃላፊዎች ጋር ሌላ ወሳኝ የተባለ የአጭር ደቂቃ ውይይት ማድረጋቸውም ተዘግቧል። በአውሮፓ ጉብኝታቸውም ከፈረንሳይ ጣሊያን የገቡት ጠቅላይ ሚኒስትሩ አብይ አህመድ ወደ ቫቲካን አምርተው በቅርቡ የሮም ካቶሊክ ጳጳስ የሆኑትን ፖፕ ሊዮ 14ኛ በቫቲካን ያገኙ መሆኑን ከስፍራው የወጣው መረጃ አመላክቷል። ጠቅላይ ሚኒስትሩ በዚሁ የጣሊያን ቆይታቸው ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር እንደተገናኙም የተነገረ ሲሆን ራሳቸው ጠቅላይ ሚኒስትር አብይ አህመድ ከዚሁ ጋር በተያያዘ ባሰራጩት መረጃ ከዊቢልድ ግሩፕ ጋራ ዋና ስራ አስፈጻሚው ፔትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፉባቸው ባሉ ታላላቅ አገራዊ ፕሮጀክቶች አፈጻጸም ላይ ተወያይተናል። በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንደዚሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊቢልድ ግሩፕ ጋር ያለንን ትብብር እናጠናክራለን፣ ወሳኝ ነው ብለዋል። በዚሁ ውይይታቸውም በመሰራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የሥራዎቻችን ማዕከል አድርገን መያዝ እንደሚገባ ተነጋግረናል ያሉት ጠቅላይ ሚኒስትሩ ውይይታችን የኢኮኖሚ እድገትን በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበረ ሲሉም መልእክታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዜናዎቹ እነዚህ ነበሩ።